ሰላም ሰላም የሞንኪ ቲዩብ ቤተሰቦች እንደምን አላችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ለዛሬ በጣም በሚያምርና ደስ በሚገርም ቪዲዮ ነው የተገናኘነው። በዚህ በስክሪኑ ላይ የምታዩትን ቫነር እንዴት አድርገን በቀላሉ ምንም አይነት ኮኔክሽን ወይም ዳታ ሳንጠቀም ዋይፋይ ሳንጠቀም እንዴት አድርገን በቀላሉ በአንድ አፕሊኬሽን መስራት እንደምንችል አብረን ነው የምናየው። በጣም በቀላል መንገድ ነው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። በጣም በቀላል መንገድ ነው። ስለዚህ አፕሊኬሽኑ ፕሌይ ስቶር ላይ እናገኘዋለን። ፒክሰል አፕ ይባላል። ስለዚህ አሁን ወደ ቪዲዮአችን እንሄድ። ፒክሰል አፕ ሊንኩን ዲስክሪፕሽን ቦክስ ስራ አስቀምጥላችኋለሁኝ። በዛ ገብታችሁ ዳውንሎድ እናየው ትችላላችሁ። እዚህ ጋር አፕሊኬሽኑ ስንከፍተው ካንስል የሚል ይመጣልናል። ካንስል እና ኦኬ የሚል ካንስል የሚለውን እንነካለን። ከዛ በመቀጠል እዚህ ጋር ዲሌት ምልክቷን ቴክስቷን ዲሌት ካደረግን በኋላ የሶስት ነጥብጣቧን ምልክት በመንካት እዚህ ጋር ኢሜጅ ሳይዝ የምትለዋን እንመርጥለታለን። ኢሜጅ ሳይዙን ዩቲዩብ ቻናል ባነር የምትላለች። ስለዚህ 16 በ9 ማለት ነው ዩቲዩብ ቻናል ባነር አድርገን ከዛ መቀጠል እዚህ ጋር ሺፕ ላይ እንገባለን። ሺፕ ላይ ከገባ በኋላ ንጹህ አራት ማዕዘን እንደሆነ ሳብ እናደርገዋለን። አራት ማዕዘን ላይ እንዳለ ማለት ነው። ከዛ ይሄን አስተካክለን እንደዚህ እናስቀምጠው በኋላ እንትኑን ሺፑን ጥቁር እናደርገዋለን። ጥቁር ካደረግነው በኋላ ይሄንን መልሰን ኮፒ እናደርገዋለን። ምክንያቱም ይሄ ጥቁሩ ያለበት ክፍል አይታይም ማለት ነው። እንትን ላይ እዚህ ዩቲዩብ ባነሩ ላይ አይታይም። እቺ ትንሿ መሃሏ ብቻ ናት የምትታይ ማለት ነው። ስለዚህ ይሄን ካደረግነው በኋላ እዚህ ጋር ይሄ እንዳይንቀሳቀስብን እንቆልፈዋለን። ከቆለፍነው በኋላ አሁን እዚህ ጋር የምናስገባው ነገር ባክግራውንዱን የዚህን ባክግራውንድ መቀየር እንችላለን። ከዛ ወደ ጋላሪያችን እንሄድና ዳውንሎድ ያደረግነው ካለ እሱ ላይ ገብተን እንትን ማለት እንችላለን። እኔ ከዚህ በፊት ዳውንሎድ ያደረኩት አለኝ። እኔ ግን ይሄንን ቴሌግራም ቻናል ላይ ለቅላችኋለሁኝ። ከዛ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ከዛ እንደዚህ ካስገባነው በኋላ አሁን የሚያስፈልገን እንትን ነው የዩቲዩባችን ሎጎ ወይም ደግሞ እንትናችን ማለት ነው። ሎጎአችን የዩቲዩባችን ሎጎ እሱን እናመጣለን። እሱን አስተካክለን ካስቀመጥነው ፊት ባስተካክለን ካስቀመጥነው ሎጎአችንን ከዛ ላይ እናመጣለን በክብ ሽፕ አድርገን። ከዛ በመቀጠል ራይት እንለውና እቺን አነስ እናደርጋታለን። ትንሽ አነስ እናደርገዋለን ምክንያቱም በጣም ትንሽ ስለሆኑ ማለት ነው እነዚህ። ከዛ በዚህች ልክ አድርገን ወደዚህ ጠጋ አድርገን እናስቀምጠዋለን። እንደምታዩት በጣም በሚያምር መልኩ እዚህ ጋር አስቀምጠናታል። ከዛ በመቀጠል ቴክስት ነው እዚህ ጋር የምናስቀምጠው ቴክስታችንን እዚህ ጋር ሞንኪ ብዬ ጻፍኩት። እኔ ሞንኪ ብዬ ጻፍኩኝ። ሞንኪ ቲዩብ አልኩት። ሞንኪ ቲዩብ ብዬ ጻፍኩኝ። ያው ካፒታል ማድረግ ትችላላችሁ። እኔ ያው በስሞል እና ካፒታል የመጀመሪያውን ብቻ ነው ካፒታል ያደረኩት። ሌላው ሙሉ በሙሉ ስሞል ነው ማለት ነው። ከዛ ከለሩ ምን አይነት ይሆንልኝ ያለን ነጭ ቢሆንልኝ መልካም ነው አልኩት። ከዛ ፎንቱ ቢያንስ በዚህኛው ፎንት ይሆንልኝ። ከዛ እንደዚህ ካደረኩ በኋላ አልፍና እዚህ ጋር እንደዚህ አደርገዋለሁ በቀይ በዚህኛው ከለር ይሆንልኝ አልኩት። ከዛ መቀጠል እንደዚህ አስተካክዬ ያስቀመጥኩት እዚህ ጋር ሳይዙን ትንሽ ከፍ ማድረግ ዝቅ ማድረግ እንችላለን። እንደምታዩት ሰርተንችን አብቅተናል። ከዛ በመቀጠል እዚህ ጋር በአማርኛ አሁንም እንጽፋለን በአማርኛ ማለት ነው ሞንኪ ብለን። ያው እናንተ የራሳችሁን የቻናል ስም ነው የምታስቀምጡ። የራሳችሁን ታስቀምጣላችሁ። እኔ አሁን የራሴን የቻናል ስም የጻፍኩት ማለት ነው። ሞንኪ ቲዩብ ዩቲዩብ ማለት ይቻላል፣ ቲዩብ ማለት ይቻላል። ሞንኪ ቲዩብ እንደምታዩት ሞንኪ ቲዩብ እየጽፍ ያለውኝ። ከዛ አላስተካክለውና እንትኑንም እንደዛው ፎንቱን እናስተካክለዋለን ሳይዙን ምናምን። ይሄኛውም ነጭ ይሆንልኝ አልኩኝ። ነጭ ሳይሆን ይሄኛው በዚህኛው ይሆንልኝ አልኩኝ። ፎንቱን ደግሞ ቦልድ እናደርገዋለን ይሄንን ማለት ነው። ቦልድ ካደረግነው በኋላ እዚህ ጋር መጥተን እንደዚህ ካደረግነው በኋላ ይሄኛውን ደግሞ እንደዚህ በነጭ እናደርገዋለን። በጣም ነው የሚያምረው እንደምታዩት። ከዛ እንደዚህ አድርገን እናስቀምጠዋለን። አስተካክለን ግን በትክክል ተስተካክሎ መቀመጥ መቻል አለበት። ከዛ በመቀጠል አሁንም ቴክስት ቦታ ላይ እንገባና እዚህ ጋር ግን የምንጽፈው
ለምሳሌ የምናስተላልፋቸው እንትኖች ስለምንድነው ቪዲዮአችን የምንሰራው ምናምን ነው። ለምሳሌ እኔ ቴክኖሎጂ እሰራለሁ። ቴክኖሎጂ ብዬ ጽፌያለሁ። ቴክኖሎጂ ለምሳሌ እኔ ስለ ቴክኖሎጂ እሰራለሁ እና ጨዋታዎች እሰራለሁ። ጨዋታ እሰራለሁ። ኮሜዲ እሰራለሁ። ድራማዎች ይሰራሉ። ድራማዎች እነዚህ ነገሮች በዚህ ቻናል ላይ ይለቀቃሉ ማለት ነው። ስለዚህ አሁን እዚህ ጋር እነዚህን አስተካክለን የጽሁፋቸውን ከለር እንቀይርላቸዋለን። በምን አይነት እናድርጋቸው? በጣም ሳብ በሚያደርግ ከዚህ ጋር ማች የሚያደርግ ነገር አድርገን እናስቀምጠዋለን። ከዛ ቦልድ እናደርጋቸዋለን ከፍ ከፍ እንዲሉ ማለት ነው። ከዛ በመቀጠል እዚህ ጋር ሳብ እናደርገውና ይሄኛውንም እንደዚሁ በጥቁር ይሆንልኝ አልኩኝ። እንደምታዩት ይሄንን እንደዚህ አስተካክለን ካስቀመጥን በኋላ በጣም በሚያምር መልኩ ነው እንትን ያልነው። ከዛ በመቀጠል ትንሽ ትቀረናለች ከዛ እዚህ ጋር የምንጠቀማቸው ሶሻል ሚዲያዎችን ማስቀመጥ እንችላለን። ከነዛ ውስጥ አሁን ወደ ፍሮም ጋላሪያችን እንሄድና ከነዛ ውስጥ ሶሻል ሚዲያ ውስጥ እናውጣ ማለት ነው። ለምሳሌ እኔ የዩቲዩብን እዚህ ውስጥ ዩቲዩብን አስገባለሁኝ። ያው በእንትን ነው በስክሪንሻት ነው ቀርጬ ያመጣሁት። ለዛ ነውና ከዛ በመቀጠል ይሄንን እንደዚህ እናሳንሳቸዋለን። ከዛ ካሳነሳናቸው በኋላ እንደዚህ እናስቀምጣለን ማለት ነው። ከዛ በመቀጠል አሁንም ወደ ፍሮም ጋላሪያችን ሄደን ፌስቡክን እናመጣለን። ዩቲዩብ፣ ኢንስታግራም፣ ትዊተርን የተለያዩ ነገሮችን ማስቀመጥ ትችላላችሁ። እኔ ለምሳሌ ፌስቡክን እዚህ ጋር አመጣለሁኝ። ሌላ ያው ብዙ ለእናንተ ለማሳየት እስከሆነ ድረስ ይሄን ያህልም ብዙ እንትን አይደለም ማለት ነው። አልጽፍም ብዙ ይሄን ሁላ። ስለዚህ ለእናንተ ለማሳየት ያክል ብቻ ስለሆነ ነው ማለት ነው። ይሄ ሁለቱ ይበቃኛል ማለት ነው። ሲጀመር በጣም ነው የሚያምረው እንደምታዩት። ይሄንን አስተካክለን እናስቀምጠዋለን። ከዛ በደንብ ተስተካክሎ እኩል ቦታ እንዲቆምልን አድርገን ካስቀመጥን በኋላ እዚህ ጋር የመጀመሪያ ቴክስት እንጽፋለን። የመጀመሪያው ቴክስት ዩቲዩብ ብለን ነው የምንጽፈው። ምክንያቱም የዩቲዩብ እንትናችን ሊንካችንን ብናስቀምጥ ይቻላል። ነገር ግን እናንተ ለማሳየት ያክል ዩቲዩብ ብዬ ነው የምጽፍ። ዩቲዩብ አልኩት። ዩቲዩብ ብዬ ጻፍኩኝ። ከዛ እዚች ጋር አስቀምጣታለሁኝ። ትንሽ ያው ሳይዟ ከፍ ብላብኛለች። ሳይዟን ትንሽ ቀነስ አደርገዋለሁ በእንትኑ ልክ ማለት ነው። ይሄን ያህልም ማደግም ስለሌለበት ነው። ከዛ ፎንቱን ይሄን አይነት ፎንት ይሆንልኝ አልኩት። ከዛ ከለሩም እንመርጥለታለን። ከለርም በዚህ አይነት ከለር ይሁን አልኩኝ። ያው ያምራልና ከዛ በመቀጠል እቺኑ ኮፒ እናደርጋትና ያው በኋላ እንትን ከምንጽፍ ብዬ ነው። ቀለም ምናምን ከምንቀያይር አንድ አይነት ቀለም ይሆንልን ብለን ነው ከለሩ። ስለዚህ አሁን እዚህ ጋር ደግሞ ፌስቡክ ብላችሁ ነው የምትጽፉ። ያው እኔ በአጭሩ ነው የጻፍኳት እኔ። ስለዚህ ይሄንን እንደዛ አስተካክላችሁ ካስቀመጣችሁ በኋላ በጣም በቀላሉ በጣም የሚያምር ባነርን የሰራነው በጣም ነው የሚያምረው። በጣም ደስ በሚል መልኩ ነው የሰራነው። በጣም ነው ደስ የሚለውና በጣም ቀላል ነው። ምንም የሚከብድ ነገር የለውም። እንደምታዩት ትንሽ ከፈጠንኩባችሁ ፖዝ አድርጋችሁ ማየት ትችላላችሁ። ከዛ በመቀጠል አሁን የሚቀረን ዳውንሎድ ማድረግ ብቻ ነው። ዳውንሎድ ለማድረግ ደግሞ እዚች ጋር ነክተን እቺ የሴፍ ምልክቷን ነክተን ሴፍ አስ ኢሜጅ የሚል አለ። እዚህ ጋር ሴፍ ቱ ጋላሪ ውስጥ ሴፍ እናደርገዋለን ማለት ነው። ከዛ ሴፍ ካደረግን በኋላ አሁን ገብተን እንየው ጋላሪያችን ውስጥ እንዴት እንደሚያምር ማለት ነው። እንዴት እንደሚያምር ተመልከቱ። በጣም ልዩ የሆነ ማርያምን በጣም ነው የሚያምረው። አያችሁታ? እንግዲህ ይሄንን ለዩቲዩብ ባነራችሁ ማስቀመጥ ትችላላችሁ። በጣም በሚገርም መልኩ ነው የሰራነው። በጣም በቀላሉ እንደዚህ መስራት ትችላላችሁ። ቻናሉን ሰብስክራይብ በማድረግ ላይክ በማድረግ ተባበሩ።